አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ወንድሞች እንዴት ናችሁልኝ? በያላችሁበት አላሁ ሱብሓነሁ ወተዓላ ይጠብቃችሁ። ውድ እህቶቼ ዛሬ ለየት ባለ ቪዲዮ ብቅ ብያለሁኝ። ኢንሻአላህ አብረን የእጅ ሙያ እየተማር እንደማመር የመዳም ቅመሞች አብረን እንደግ። በቅድሚያ ሰዓዲ ወረባቡ ቲዩብን ላይክ ሰብስክራይብ የምታደርጉ እህት ወንድሞቼ በጣም ነው የማመሰግነው። አላህ ይርዛችሁን ይክፈላችሁ። እንዲሁም ላይክ ሰብስክራይብ የማታደርጉኝ ቪዲዮ ከተመቻችሁና ከወደዳችሁት ላይክ ሰብስክራይብ አድርጉልኝ። ኢንሻአላህ ውድ እህቶቼ ዛሬ የማሳያችሁ በአንድ መረብ ላይ 4 ኮከቦች እንዲሁም አንድ ትንሽ ጋር 5 ኮከቦች እንዴት አድርገን እንደምንሰራ ነው የማሳያችሁ ውድ እህቶቼ። ያው እኔ ጀምሬያለሁኝ። ቢጫ ቀይ ክር አቆብኝ ትንሽ ቁም ያለሁኝ። አሁን ወርቃማውን ክር ጀምሬያለሁ ማለት ነው ውድ እህቶቼ። አንድ መረብ ላይ 5 ኮከቦችን ለመስራት እንግዲህ 4ቱ በዚህ መልኩ ይሆናል። 4ቱን ከፍ እናደርጋቸዋለን። በዚህ ጠርዝ በዛ ጠርዝ አድርገን በ11 መስመር እንሰራዋለን ማለት ነው። አንድ ኮከብ በ11 መስመር፣ ይሄ በ11 መስመር፣ ይሄ በ11 መስመር። እዚህ ላይ በ11 መስመር አረንጓዴ ከለር ጨምራለሁ። እዚህ ወርቃማውን ክር ጨምራለሁ። ከመሃል ላይ አነስ ያለች ኮከብ እንደዚህ ትልቅ ሳይሆን አነስ ቀጠን ያለች ኮከብ በነጭ ክር እዚህ ላይ እሰራለሁ ማለት ነው። ኢንሻአላህ ሁለቱን ኮከብ ጨርሻለሁ። ቀዩ ትንሽ ይቀረኛል፣ ክር አልቆብኝ ነው። አሁን ወርቃማውን ክር አብረን እንስራ። በቅድሚያ ሰዓዲ ወረባቡ ቲዩብን ላይክ ሰብስክራይብ የማታደርጉ ቪዲዮውን ከወደዳችሁት ሰብስክራይብ አድርጓት ማለት ነው። የመዳም ቅመሞች ያው በቁጥር ነው ዩቲዩበር ያልሆነው። ሁሉም ሰው እንግዲህ ዩቲዩበር ሆኗል። ያው ሰበቡን ማድረስ ነው። አላህ ርዚቃችን ካለው እንበላለን፣ ካላለውም ደግሞ ያው አላለውም ማለት ነው። ወደ ሄዶቼ ያው በእርግጥ ጥሩ እየሰራን አይደለም። ወላኪን ሲጠናም ድንበር ማለት የለብንም ወደ ሄዶቼ። ሴት ልጅ አይደለም በሚዲያና እንዴት ወጣም አልተፈቀደላትም። እኛ ግን ሱብሃንአላህ አላህ አጥሞናል። መቼም አንዱ ገደል ሲገባ ስናይ ተከትለን ገደል መግባት ነው ስራችን። አላህ ይጠብቀን እላለሁ ውዶቼ። ያው ከላይ አንድ መስመር እየቀነሱ ከታች አንድ እየጨመርኩ ነው አሁን መስራት ያስኩት። ኢንሻአላህ ይታያችኋል። እና ደግሞ ያው ብዙ ጊዜ የማለቀውና የማላሳየው በይቱ አሳይም የሚል ስለሌለ ነው ብዙውን ጊዜ ተወት ያደረኩት ስፍራውን ማለት ነው። ያኔ አሳይም ነው ወይ ደግሞ ኮሜንት ላይ የማነበው ነገር ስለሌለ ነው የሚያልፋችሁ ውጤቶች። ያው መቼም አንዳንድ ጊዜ አጠር ያለ ቪዲዮ እየሰራሁ ለቅለውኝ ማለት እኔ ዩቲዩብ ላይ ዝም ብዬ አንድ ነገር ምንም አይዲያ መግባት ደስ አይለኝም። በእርግጥ የሆነ ነገር እየሰራሁ ምናምን የማሳየው ደግሞ የምሰራው ነገር ካለኝ ብገባ ደስ ይለኛል ማለት ነው። ምንም አይዲያ ገብቶ ላይ መቀመጥ እንደዚህ በቃ ብቻ ያስጠላኛል እኔ ማለት ነው። እና እዛ ነው ውጤቶቼ። ላይክ ሰብስክራይብ እያደረጋችሁ ቤተሰብ የምትሆኑ የመዳም ቅመሞች እንዲሁም ወንድሞቼ በጣም አድርጌ ነው የማመሰግነው። አብረን እንደግ እላለሁ የመዳም ቅመሞች። አሁን ብዙ ይታያችኋል እንኳን እያላስብም ወላኪን የሚሰራ ስለሌለ የሴት ልጅ ሙያ ስራ አይናቅም። ምንም ቢሆን ምንም
ተመልሼ መጥቻለሁ ውድ እህቶች። በ11 ነው የምንሰራው ብያችኋለሁ። 1 2 3 4 5 6 7 8 9 10 1 ይቀረኛል ማለት ነው። ከታች 1 ዝቅ እላለሁኝ፣ ከላይ ደግሞ 1 እጨምራለሁ። 1 የምላችሁ መስመሩን ወይም ደግሞ ሽንቁሮቹን ነው ማለት ነው። በጣም የሚያምር ስፍራ መስራት ያስኩት ነገሩን የሁሉ ነገር ስለሚያምረኝ ያው ሁሉ የሚያምር እላለሁ ማለት ነው። ኮኮቧን ለመስራት ከዚህ ቀደም ብዙ ቪዲዮ አሳይቻችኋለሁ። ከፍ ዝቅ እያልን ነው የምንሰራው ማለት ነው። ከአንድ በኩል ከፍ ስንል ከአንድ በኩል ዝቅ እንላለን ማለት ነው። በምንሰራ ሰዓት ክሮቹ ከተጠቀለሉ መረቡን ካወጣብን ካሳየ ደስ አይልም። ክሩን እያፍታታን መረቡ ድብቅ ማለት አለበት ማለት ነው። በክሩ መልበስ አለበት ስንሰራ። ይህንን በዛሃብ የምሰራው ክር ከዚህ ጋር መገጣጠም አለብኝ፣ ይታያል በዚህኛው ጎኑ ማለት ነው። አሁን በዚህ ላይ ቀጥዬ ደግሞ አረንጓዴውን በዚህ አቀጣጥሌ እሰራለሁኝ። ክፍተቷን እተዋታለሁኝ። በዚች መካከል በዚችኛይቱ ደግሞ ሳይዝ መካከል በዚህ በቀዩ ሳይዝ መካከል በነጭ ክር ትንሿን ኮከብ እንሰራለን ማለት ነው። ያው እንደኔ ከሆነ መስመሩን ብቻ እንደዚህ ብሎ ከነገሯችሁ በጣም ቀላል ነው። ይሁን ሀተም አላውቀውም ዲዛይን ቢሆንም በዚህ መስመር ይሄን ያህል መስመር ካሉ ከራስ መስመር ቆጥሮ መስራት ነው ማለት ነው። ይሄን የምናደርገው መጀመሪያ ኮከብ በመስራት ስንለማመድ ነው። አንድ ጊዜ ኮከቡን መጥለፍ ካወቅንበት በዛ መሰረት ስራ ምንም የሚያስቸግር አይደለም ማለት ነው። መስመሩን ብቻ መቁጠር ነው። መስመሩን እየቆጠራችሁ የፈለጋችሁትን ዲዛይን መስራት ትችላላችሁ።
ከዛም ከዚህም ድብቅ ማለት አለበት።